ሰላም ውድ የዩኒቨርሲቲ ቻናል ተከታታዮች እንደምታገኛችሁ፣ ዛሬ ይዤላችሁ የመጣሁት እዚህ ጋር የምታዩትን በጣም ለየት ያለ የአጥሚት አዘገጃጀት ይሆናል። በጣም ትወዱታላችሁ። ለየት ያለ ጣዕም ታገኙበታላችሁ። አብራችሁን ቆዩ። እዚህ ጋር አጥሚቱን ለማዘጋጀት መጀመሪያ እኔ ወተት የምሰራበት ብረት ድስት ላይ አደርጋለሁ። ይበቃኛል ብዬ የማስበውን ያህል ወተት። ከዛ ወተቱ እንዲፈላ አደርገዋለሁ። እዚህ ጋር ደግሞ የጨመርኩት የአጥሚት ዱቄትና የቸኮሌት ፓውደር ነው የጨመርኩት። ትክክለኛ 100% ቸኮሌት ብቻ የሆነ ነው፣ ምንም ስኳር የለውም። እውነተኛ የቸኮሌት ዱቄቱን ነው የጨመርኩት እኔ። እዚህ ጋር የአጥሚቱን እህል ትንሽ በዛ አድርጉት። ከዛ ቸኮሌቱን ደግሞ አነስ አድርጋችሁ ጨምሩ። ለምሳሌ አንድ የሾርባ ማንኪያ የአጥሚት እህል ካደረጋችሁ ግማሽ የሾርባ ማንኪያ ቸኮሌቱን እንደዛ እያደረጋችሁ ማለት ነው መጠቀም ትችላላችሁ። የአጥሚት እህሉን ብታበዙት በጣም አሪፍ ነው። ከዛ በደንብ አድርጌ በውሃ ከበጠበጥኩት በኋላ በቀዝቃዛ ውሃ ነው የምንበጠብጠው። የፈላው ወተት ውስጥ በማድረግ እናበስለዋለን እና ያው ይህ የአጥሚት አዘገጃጀት የምን ሀት ቸኮሌት ነው የሚያስብላችሁ። እውነቴን ነው የምላችሁ፣ በጣም ነው የምትወዱት። ልዩ ጣዕም ነው የምታገኙበት። ለየት ያለ ማዘገጃጀት ነው። አላቅም ከዚህ በፊት ምናልባት ሰርታችሁ የምታውቁ ልትኖሩ ትችላላችሁ። ያው እኔ ሁሌም ሰርቼ የወደድኩትን ነገር ነው የማመጣላችሁ። በአጋጣሚ የሆነ ጊዜ ላይ ሀሳቡ ሲመጣልኝ ነው እንደዚህ አድርጌ ሰርቼ ነበር። አሁን ሳዘጋጀው ለብዙ ጊዜ ነው እኔ። አሁን ደግሞ እኛ ጋር በጣም ቅዝቃዜ ያው እየመጣ ነው። አንዳንዴ ቅዝቃዜ ይሆናል፣ አንዳንዴ ሙቀት ይሆናል። ግን አሁን ኃይለኛ ቅዝቃዜ ይሆናል። አንዳንድ ቀን ቅዝቃዜ ነበር በወቅቱ ይህን ስሰራው እና ስኳር አድርጌያለሁ። ያው እያበሰልኩት ነበር ያለሁት። ስኳር ጨመርኩ። ማር ማድረግ ትችላላችሁ እንደየፍላጎታችሁ። እኔ ስኳር ነው ያደረኩበት። ከዛ አሁን በስሎ ደርሷል። እንደምታዩት ትኩሱን ወደ ሲኒ ላይ ገለብጠዋለሁ። መልኩ ራሱ ሲዋት በጣም ነው የሚያምረው። ቃናው፣ ሽታው ራሱ በጣም ነው ደስ የሚለው። እውነቴን ነው የምላችሁ። ሀት ቸኮሌት ያስንቃል። እናንተም በጣም እንደምትወዱት እርግጠኛ ነኝ። ለየት ያለ የአጥሚት አዘገጃጀት ነው። እኔ ያው ማንም ሲሰራው አላየሁትም። በቤታችሁ ልትሰሩ ትችላላችሁ፣ አላውቅም። ግን እስካሁን እኔ ማንም ጋር አይቼ አልገጠመኝም እንደዚህ አይነት የአጥሚት አዘገጃጀት። እንደምትወዱት እርግጠኛ ነኝ። ሰርታችሁ ሞክሩት እላለሁ። በጣም ልዩ ነው። ስለተከታተላችሁን እጅግ በጣም አመሰግናለሁ። ላይክ ማድረጋችሁን እንዳትረሱ። ዛሬ ደግሞ ለቻናል አዲስ ሆናችሁ ሰብስክራይብ በማድረግ የደወል ምልክት በመጫን ኦል የሚለውን በማጥቆር ቤተሰባችንን ተቀላቀሉ እላለሁ። ሌላ ጊዜ በሌላ ስራ እስከምንገናኝ ድረስ ደህና ሁኑ።